የቴክኒክና ሙያ ትምህርት ስልጠና ዘርፍ በእውቀት የሚመራና ስራ ፈጣሪ ዜጋን በመፍጠር ሀገሪቱን ከኋላ ቀርነት ብሎም ከድህነት አረንቋ በማውጣቱ ረገድ ትልቅ ድርሻ እንዳለው ይጠቀሳል። የሐዋሳ ተግባረ ዕድ ኢንዱስትሪያል ኮሌጅም በሙያ የተካኑ ስራ ፈጣሪ የሆኑ ዜጎችን ለማፍራት ግቦችን በማስቀመጥ በየዓመቱ ከደረጃ 1 እስከ 4 በተለያዩ የትምህርት መስኮች ተማሪዎችን እየተቀበለ እንደሚያሰለጥን የኮሌጁ ዲን አቶ ኢሳያስ ጉታ ገልጸዋል። አንደኛውና መጀመሪያው የልማት ኮሪደሩንና ገበያውን መሰረት ያደረገ የሰለጠነ የበቃ የሰው ኃይል ማቅረብ ሲሆን ሁለተኛ ግባችን የክህሎት ክፍተትን መሰረት በማድረግ በአራቱም የድጋፍ ማዕቀፎች ለኢንዱስትሪ ኤክስቴንሽን ድጋፍ በመስጠት ተወዳዳሪ እንዲሆኑ ማድረግ ነው። በዚህም በተገባደደው የትምህርት ዘመን በ8 የሙያ መስኮች ከደረጃ 1 እስከ 4 እየሰለጠኑ ከነበሩት ውስጥ የስልጠና መርሃ ግብራቸውን ያጠናቀቁና የተመዘኑ 754 ተማሪዎችን አስመርቋል። ከነዚህም ውስጥ 269ኙ ሴቶች ናቸው። ተመራቂ ተማሪዎችም የተጀመረውን የኢንዱስትሪ መር እንቅስቃሴ የማስቀጠል ኃላፊነት አለባቸውም ያሉት የሐዋሳ ከተማ ከንቲባ ተወካይ አቶ ደስታ ዳቻም የዛሬ ተመራቂ ተማሪዎችም ስራ ፈጣሪ ለመሆን የሚያደርጉትን ጥረት የከተማ አስተዳደሩ እንደሚደግፈው ገልጸዋል። መረቁ ተማሪዎች ስራ ፈላላጊ ሳይሆን ስራ ፈጣሪ በመሆን በርካታ ስራዎችን በመስራት የሀገራችንን ገጽታ ለመቀየር የሚያስችል ስራ እንዲሰሩ የሐዋሳ ከተማ አስተዳደር በሚያስፈልጋችሁ ጉዳይ በሙሉ ከጎናችሁ ለመቆም ከፍተኛ ኃላፊነት የሚወስድ እንደሆነ በዚህ አጋጣሚ መልእክትን ለማስተላለፍ እወዳለሁ። ያነጋገርናቸው ተመራቂ ተማሪዎችም በኮሌጁ በነበራቸው ቆይታ ያገኙትን እውቀትም ሆነ ያደርጉት የነበረውን የገንዘብ ቁጠባ ስራን ከመጠበቅ ስራ ፈጣሪ የመሆን እድላቸውን እንደሚያሰፋው ገልጸዋል። በግሌ የምሰራቸው ስራዎች የተሻሉ ናቸው። ተቀጥሬ ከምሰራቸው ሌሎች ጓደኞቼንም አንድ ላይ በማህበር በመሆን በግላችን ለመስራት እቅድ ላይ ነን ማለት ነው። ስንማር ቁጠባን ብንቆጥብ መልካም ነው። ምክንያቱም ከዚህ ተምረን ስንወጣ በቆጠበነው ላይ ማለት ነው ጨምረን ከሱ ተበድረን ምንድነው የራሳችን በግሩፕ ተደራጅተን ብንሰራ መልካም ነው። ኮሌጁ የሚያሰለጥናቸውን ተማሪዎች ከኢንዱስትሪ ጋራ የማስተሳሰሩ ሂደት በቀጣይ በትኩረት እንደሚሰራበትም ተገልጿል።